ዛሬ ግን እናንተ በቀላሉ ትክክለኛ ጓደኛችሁን የምትለዩባቸውን 3 መሰረታዊ ነጥቦች እነግራችኋለሁ። ብዙ ጊዜ እውነተኛ ጓደኛ ማን ነው? እውነተኛ ጓደኛችን የትኛው ነው? እውነተኛ ጓደኛ ብለን የምንይዘው የትኛውን ነው? ወይስ ደግሞ የትኛው ናት ጓደኛ? ይሄኛው ነው ጓደኛ? በምንድን ነው እውነተኛ ጓደኛን የምንለየው ብለው ብዙ ሰዎች ይጨነቃሉ። ዛሬ ግን እናንተ በቀላሉ ትክክለኛ ጓደኛችሁን የምትለዩባቸውን 3 መሰረታዊ ነጥቦች እነግራችኋለሁ። አንደኛ፣ በስኬታችሁ መደሰት የሚወድ እናንተ ስትደሰቱ አብራችሁ የሚደሰት ስለናንተ መሳካት፣ ስለ ህይወታችሁ መደላደል፣ ስላገኛችሁ ጥሩ ነገር፣ ስለ ትምህርታችሁ ስኬት ሊሆን ይችላል፣ ስለ ትዳራችሁ ስኬት ሊሆን ይችላል፣ ስለ ስራችሁ ስኬት ሊሆን ይችላል። በአጠቃላይ በኑሯችሁ ስኬታማ ልትሆኑ ትችላላችሁ። ስለነዛ ስኬታችሁ እያንዳንዱ ስኬታችሁ ላይ እሱም አብሮ በደስታ አብሯችሁ ሲቀበል የሚታይ ጓደኛ ያ አንዱ መለያችሁ ነው። ሁለተኛ፣ ስትሳሳቱ በህይወታችሁ፣ በኑሯችሁ፣ በአጠቃላይ በእንቅስቃሴያችሁ መቼም የሰው ልጅ ስህተት አይጠፋውም። ይህንን ስህተት ደግሞ እያየ በቀጥታ መጥቶ አንተ ይህን ጥፋት አጥፍተሃል፣ አንቺ ይህን ጥፋት አጥፍተሻል ብሎ የሚናገር ይልቁንም ደግሞ እውነተኛ ጓደኛ እናንተን ለማስደሰት ብሎ ውሸት በፍጹም አይነግራችሁም። የሚሰማውን ትክክለኛውን ይጠቅማችኋል ያለውን ፊት ለፊት ይነግራችኋል። ይሄ ጓደኝነት የምትለዩበት ሁለተኛው ነጥብ ነው። ሶስተኛውና ወደ ዋነኛው ጉዳይ ከመምጣታችን በፊት ቤቱን ፎሎ ማድረጋችሁን እንዳትረሱ። ፎሎ እያደረጋችሁ ሶስተኛውና ዋነኛው ጓደኝነትን ትክክለኛ ጓደኛችን የምንለይበት መስፈርት እናንተ በሌላችሁበት ቦታ ስለናንተ መጥፎ የሚያወሩ ስለናንተ ያልሆነ እናንተ የሌላችሁበትን እናንተን የማይገልጽ እናንተን የማይወክል ብዙ ጊዜ በብዙ ቦታ ሊወራ ይችላል። በዛ መሃል ደግሞ የእናንተ ጓደኛ አብሮ ሊኖር ይችላል። የዛኔ ግን ታማኝነቱን በማሳየት ስለናንተ ትክክለኛውና እናንተን የሚገልጽ ነገር የሚናገር በሌላችሁበት ታማኝነቱን የሚያስመሰክር ይሄ ትክክለኛ ጓደኛችሁ ነው። ታዲያ እናንተ ትክክለኛ ጓደኛ አላችሁ? እንግዳውስ በእነዚህ 3 መሰረታዊ ነገሮች ለይታችሁ ትክክለኛ ጓደኛ ነው ካላችሁ ይህንን ቪዲዮ ታግ አድርጉለት፣ ላኩለት። ሌላ ደግሞ ተጨማሪ ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ኢትቤ ዘሎጊያ ነኝ። በሌላ ሐሳብ እንገናኛለን። መልካም ጊዜ